በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ የተከበሩ ወይዘሮ መዓዛ አብርሃም፣ የተከበራችሁ እንግዶቻችን፣ አምባሳደሮች፣ እንግዶች ሁሉ እንደዚሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት፣ ካህናት እና ጠቅላላ ምእመናት ይትባረክ እግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና የባህሪው የሆነ እግዚአብሔር አምላካችን ይህ በዓለ ሲመት ከተፈጸመበት ከየካቲት 24 ቀን 2005 ዓመተ ምህረት ጀምሮ እስከ ዛሬ ድረስ ሁላችንንም በሰላም በፍቅር በአንድነት ጠብቆ እስከዚህ ሰዓት ስላደረሰን ክብርና ምስጋና ለእርሱ ይሁን። ይህ በዓለ ሲመተ ፓትርያርክነት ቅድም እንደተነገረው ከጥንት ጀምሮ ከአባቶች ወደ ልጆች እየተሸጋገረ የኖረና የሚኖር ከትውልድ ወደ ትውልድ እየተላለፈ የሚኖር የቤተ ክርስቲያኒቱ ሃይማኖታዊ በዓል እንጂ የአንድ ግለሰብ በዓል እንዳልሆነ ሁሉም የሚገነዘበው ነው። የቤተ ክርስቲያኒቱን ክብርና ልዕልና ለመጠበቅ የሚፈጸም ሃይማኖታዊ እና ቀኖናዊ በዓል ነው። ስለዚህም ቤተ ክርስቲያኒቱን እንኳን ከዚህ አደረሰሽ የምትባልበት ቀን ነው ሆኖ ነው የሚታሰበው። ፓትርያርኩ የቤተ ክርስቲያኒቱ ወኪል ናቸው እንጂ ባለቤት አይደሉም። ባለቤቲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። እንዲህ ስለሆነም ነው እንዲህ አይነቱ ሃይማኖታዊ ክብረ በዓል የሚደረግለት። ይህ በዓል ዛሬ አንዳንድ ጊዜ አልፎ አልፎ ሲደረግ እንደቆየው ሁሉ በአብይ ጾም ያውም በጌታ ጾም መጀመሪያ እንደ ዋለ የሁላችንም እያየነው ነው። ነገር ግን በዓሉ የሊቃውንቱ አቀራረብ እንደዛሬም አምሮበት አያውቅም። በእውነቱ የሊቃውንቱ የደብረ ሊባኖስ ሊቃውንት እጅግ አሳምረው አቅርበውታል። ዝማሜው እጅግ ያማረ ልብን የሚመስጥ ነበር። እንደዚሁም ያጫብር ሊቃውንትም በተመሳሳይ ሁኔታ አቅርበውታል። ሊቃውንተ ቤተ ክርስቲያን በዚህ አይነት ያከበሩት ስለሆነ በዓሉ በእውነቱ ሁሉም ቢሆን ያስደሰተ ነው ብዬ አምናለሁ። ልጆቻችን የሰንበት ትምህርት ቤት ልጆቻችንም በተመሳሳይ ሁኔታ በደመቀ ሁኔታ አክብረውታል። አሁን ደግሞ ከሁሉ የበለጠ ደግሞ እጅግ ምስጢራዊ የሆነ ታሪካዊ ምስጢራዊ የሆነ ቅኔ አዳምጠናል ከመልአከ ምስጢር ወልደ ሩፋኤል። ይሄ በእውነቱ እጅግ የሚያስደንቅ ነው። ስለዚህ በዓሉ እጅግ በተለየ ሁኔታ እንደተከበረ ይሰማኛል እኔ። አሁን እኛ በዚህ አውደ ምህረት የምንገኘውም ሆነ በመላ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት የሚገኙት ውሉደ ክህነት ሁሉ ቤተ ክርስቲያን የሰበሰበቻቸው ወይም የሰበሰበችን ነን።
ቤተክርስቲያን ለምንድነው የሰበሰበችን? ቤተክርስቲያን የሰበሰበችን ህልውናዋን ለመጠበቅ የቤተክርስቲያኒቱን ሁለንተና ጉዳይ ለመጠበቅና ለማስጠበቅ የታጠቀች ስለሆነች ቤተክርስቲያን የሁላችንም መሰብሰቢያ ናት። የሁላችንም አስተጋባይት ናት ቤተክርስቲያናችን። እንግዲህ ቤተክርስቲያን በምንልበት ጊዜም ደግሞ የህንጻውን ብቻ አይደለም፣ የካህናትና የምእመናን ህብረት ነው ብለን ነው የምንተረጉመው። ቤተክርስቲያን የምትባለው የካህናትና የምእመናን ህብረት፣ የካህናትና የምእመናን አንድነት ተብላ ነው የምትጠራውና ቤተክርስቲያንን በኃላፊነት ለመጠበቅ ግን ቅድሚያ ያላቸው ካህናት ናቸው። ከፓትርያርክ እስከ አናጉንስጢስ እስከ አጻዊ ሆህት ድረስ በ12 ማዕርጋተ ክህነት ተደራጅተን እንድንጠብቃት አበው ደንግገዋል። አገልግሎታችንም ትምህርተ ሃይማኖትን ቀኖናዋን ትምህርተ ሃይማኖቷን ቀኖናዋን ትውፊቷን መጠበቅና ማስጠበቅ ከዚህ በማያያዝም ተከታይ ምእመናንዋን ፍላጎት ማሟላትና መጠበቅ በትምህርተ ወንጌል መንፈሳዊ ሕይወታቸውን ማርካት በስነ ምግባርና በግብረ ገብነት እንዲታነጹ ማድረግ መንፈሳዊ ኃላፊነትና ግዴታችን ነው። የኛ የውሉደ ክህነት መምከርና ማስተማር ብቻ ሳይሆን መልካም አርአያነትም ከኛ ይጠበቃል። የቤተ ክርስቲያን ተልእኮ ሳይዛባና ሳይፋለስ ፈሩን ሳይለቅ እንዲጠበቅ ማድረግ የኛ ግዴታ ነው። ከዚህም ጋር ተያይዞ ቤተ ክርስቲያን ከመሪዋ ከኢየሱስ ክርስቶስ በተቀበለችው መመሪያ መሰረት ፍትርትና እኩልነት የሞላባት መልካም አስተዳደር የሰፈነባት መንፈሳዊነትና መልካም ስነ ምግባርን የተላበሰች እንድትሆን እኛ አገልጋዮቿ ጥረት ማድረግ ይገባናል። በሕግና በስነ ስርዓት የምትመራ የሕግ የበላይነትን የምታከብር በእውነተኛው አምላክ በእግዚአብሔር ስም የተመሰረተች እንደመሆኗ የእውነትና የሐቅ መገኛ እንድትሆን መንፈሳዊ ዓላማዋ ያስገድዳታል። በቤተ ክርስቲያን ዙሪያ የሚሰራው ሥራ ሁሉ በእግዚአብሔር ስም የሚሰራ ስለሆነ እግዚአብሔርም የእውነት አምላክ ስለሆነ እግዚአብሔርና ሕዝበ ክርስቲያን የሚያምኑበትና የሚወዱት በደስታም የሚቀበሉት መሆን ይገባዋል። ይህም ሊሆን የሚችለው በመንፈሳዊነት የተደገፈ ኃላፊነትን፣ ተጠያቂነትን፣ ብቃትን፣ ንቃትን፣ የሥራ ጥራትን፣ ታማኝነትን፣ ፍትሃዊነትን የተጎናጸፈ ፍጹም ጤናማ የሆነ መሰናክል የሌለበት ቀጥ ብሎ የሚሄድ አድላዊነት፣ ወገናዊነት የሌለበት መልካም ሥራ መሆን አለበት። አለዚያ እግዚአብሔር የማይቀበለው ሙስና ከቤተ ክርስቲያን ካልጠፋ ሕይወት አይኖርም። ከቤተ ክርስቲያን ብቻ ሳይሆን ከሀገሪቱም መጥፋት አለበት። ሙስና ጸያፍ ነው።
የሚያማስነውም የሚማስነውም አብረው ይጠፋሉ። አማሳኙ ሰው ነው፣ ማሳኙ ደግሞ ገንዘብ ነው። ገንዘብ ደግሞ የድሆች ንብረት ስለሆነ ከድሆች የተገኘ ሀብት ስለሆነ የድሆችን ገንዘብ በከንቱ የሚያበላሸውን እግዚአብሔር ደግሞ ያበላሸዋል። እግዚአብሔር ይፈርድበታል ማለት ነው። እግዚአብሔርን ማታለል አይቻልም። እግዚአብሔርን ማታለል አይቻልም። በእግዚአብሔር ላይ መቀለድ አይቻልም ይላል መጽሐፍ ቅዱስ። በእግዚአብሔር ላይ መቀለድ አይቻልም። ከዚህ በላይ የጠቀስኳቸው አረፍተ ነገሮች በከፊል የዛሬ ዓመት በዚህ መንበር ወደዚህ መንበር ላይ በመወጣበት ጊዜ የተናገርኳቸው ናቸው። ለምንድነው የተደገሙት ወይም ደግሞ ደግመህ ያቀረብካቸው ትልኝ እንደሆነ ለአጽንኦተ ነገር ነው። ነገሩን ለማጽናት ነው። የተናገርኳቸው ነገሮች ሁሉ እንደጸኑ ናቸው። የተናገርኳቸው ቃላት ሁሉ እንደጸኑ ናቸው፣ እንደተጠበቁ ናቸው። አልተለወጡም፣ አልተከለሱም። እንዲያውም አሁን በበለጠ አጠናክራቸዋለሁ ከቅዱስ ሲኖዶስ አባቶች ጋር በመሆን ከሊቃውንተ ቤተ ክርስቲያን ከካህናት ከምእመናን ጋር በመሆን አጠናክራቸዋለሁ። ይህን አሁን እስካሁን ምን ተሰራ ትሉኝ እንደሆነ በእውነቱ ብዙ ነገሮች እየተደረጉ ናቸው። ብዙ ነገር እየተሰራ ነው። የቤተ ክርስቲያኒቱ ሕግ እየተሻሻለ ነው። ቤተ ክርስቲያኒቱ በዘመናዊ አካሄድ በመልካም አስተዳደር በመሪ ዕቅድ እንድትመራ ለማድረግ በስፋት ጥረት እየተደረገ ነው። ችግሩ ለብዙ ዘመናት የደለበ ችግር ስለሆነ በአጭር ጊዜ ውስጥ ለውጥ ለማምጣት አስቸጋሪ በመሆኑ በትዕግስት መጠባበቁ የሚሻል ይሆናል። ከቅዱስ ሲኖዶስ ጀምሮ በሥራ ዘርፍ የተሰማሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለድርሻ አካላት ሁሉ ለመልካም አስተዳደሩ ምስረታ ታጥቀው መነሳት ይጠበቅባቸዋል። ይህ ግዴታ ነው። ከዚህም ጋር አብረው የሚሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሁሉም ቤተ እምነቶች ኃላፊነትና ግዴታ ሊሆን የሚገባው በጋራ የምንጠቀምባትን ሀገራችን ምድረ ኢትዮጵያን በሰላም ለምድረ ኢትዮጵያ በጋራ ለምንጠቀምባት የሀገራችን ለምድረ ኢትዮጵያ ሰላም፣ ፍቅር፣ አንድነቷ ጸንቶ እንዲኖር ልማቱ፣ እድገቱ፣ ጸጥታው፣ እኩልነቱ፣ ነጻነቱ እንዲቀጥል በጸሎትም በሥራ ትብብርም የድርሻችንን እንድንወጣ በብርቱ አሳስባለሁ። ኢትዮጵያን በእጅጉ የሚጠቅም ትልቁ የህዳሴ ግድቡም ግቡን እንዲመታ ድርሻችንን ለመወጣት ዘወትር ዝግጁ መሆናችንን በአጽንኦት ማሳየት ይገባል። እንግዲህ እግዚአብሔር አምላክ አስፍቶ የሰጠንን እግዚአብሔር አምላክ አምልቶ የሰጠንን ሀብት መጠቀም የኛ የኢትዮጵያውያን ፈንታ ነው። በሀገር ውስጥ ያለውንም ሀብታችንን ለመጠቀም መብታችን የተጠበቀ ነው። ልጆቻችን ወጣቶች ሀገራችሁን አልሙ፣ ወደ ስደት ከመሄድ ይልቅ በዚሁ
በሀገራችሁ ወጣችሁ ወርዳችሁ ጥራችሁ ግራችሁ ሀገሪቱን አልሙ እናንተም በልጽጉ ወደ ውጪ መሰደዱ ያስከተለውን መከራ አይታችኋል ይሄ ታላቅ ትምህርት ነው የሚሆነን ባለፈው ጊዜ ያየነው ሁሉ አዎ የብዙ ችግር ሰለባዎች ሆነው የተመለሱት ኢትዮጵያውያን ምን አይነት ችግር እንደደረሰባቸው ሁላችንም የምንዘነጋው አይደለም ስለዚህም በሀገራችን መኖርና ሀገራችንን ማልማት ይገባል ሀገሪቱ ሰፊ ናት ለም ናት የሚጠቀምባት ሰውን ትጣራለች አዎ ትጮሃለች አልሙኝ አሳምሩኝ ትላለች ስለዚህም በዚሁ ሁኔታ ጸንተን እንድንኖር በጣም ነው የማሳስበው የተከበራችሁ የዛሬው ዕለት የዚሁ በዓል ተሳታፊ ሆናችሁ ወገኖቻችን ሁሉ የኢትዮጵያ አርበኞችም ጭምር ሌሎችም የዚሁ ተሳታፊዎች ሆናችሁ ወገኖቻችን ሁሉ በጣም እናመሰግናለን እጅግ እናመሰግናለን ስብሐተ እግዚአብሔር አድራሺዎች ወገኖቻችንም በእጅጉ እናመሰግናለን ወስብሐት ለእግዚአብሔር እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይቀድስ አሜን አምላክ ምሕረቱን ቸርነቱን ረድኤቱን ይዘዝልን ዓመቱን ባርኮ ቀድሶ እስካሁን ለአሁኑ ቀን ያበቃን እግዚአብሔር አምላካችን አሁንም ደግሞ ለሚመጣው ዓመት በሰላም ጠብቆ ያቆየን ካህናቱን ምእመናኑን ሁሉ ይባርክልን ይቀድስልን በዓሉን በዓለ ፍስሐ ወሐሴት ያድርግልን ይባርከን ይቀድሰን አቡነ ዘበሰማያት ኢየሱስ ክርስቶስ ካህናት ኃጢአት ተፈረን ተሐዘው አሁን ስልጣን ላቦይን ሐዋርያት በደሙ ተሰረ ኃጢአት ዓለም ይስረየኩም ኃጢአት ዘገበኩም ለኩም ከዚህ አበው ከሳው ተሃብ ያቆናት ግሩፕ ሃይማኖት በበሰብኩም ሶሎ ዱዓን ወዱዓን ይረሲሉ ይረሲኩም ዱዓን ለመንግስተ ሰማያት ይወማል ወዱ ሶሎ ላሳለ በለተ ዘማርያም ማለት ክርስቶስ ወላሳለ ባዲዮ ለወደ ሰላም ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ እግዚአብሔር ይባርከን ይቀድሰን አቤት እንዴት ምን ይቀመጥ ምክንያቱም ማለት የለም እንዳይገቡባል ማለት ያለም አሁን የጳጳሳቶቹ
مسكنا فلق لا مسكنا مسكنا ولدي ይላል እንትና እኮ ነው አይተሻል አቀስኙ ማን እንግዳና አው እንግዲህ ነጭ ሰላም follow up ሻባ ያው በቃ ለሱም ሲቶካ የምትገዱ Gracias.